ምንም በሌለበት ጀምረህ ትጨርሳለህ። እግዚአብሔር ባጀት ይሆንልሃል። እግዚአብሔር ጓደኛ ይሆንልሃል። እግዚአብሔር ቤተሰብ ይሆንልሃል። እግዚአብሔር ሀብት ይሆንልሃል። እግዚአብሔር መንገድ ይሆንልሃል። እግዚአብሔር ክብርና ሞገስ ይሆንልሃል። አትችልም እየተባልክ ጀምረህ ትጨርሳለህ። እንደምችል ዕውቅና እየተሰጠው ሳይሆን የጀመረው እንደማይችል ዕውቅና እየተከለከለ ነው የጀመረው። የምትጀምረው ነገር የሚቆም ነገር ነው። ጊዜ ባታጠፋ፣ የያዝከውን ያህል ገንዘብ ባታባክን፣ የምትሰራውን ስራ ብትሰራ ይሻልሃል። መንገድ ላይ በሚቆም ነገር ጊዜህን አታባክን እየተባለ ነው የጀመረው። እንደማይቆም እርግጠኛ ነበር። ሁል ጊዜ የሆነ ነገር ለመጀመር ስናስብ ባጀት እንጠይቃለን። ጌታ ሆይ ለዚህ ስራ የሚበቃ ገንዘብ ላክልኝ፣ አዘጋጅልኝ ብለን እንጸልያለን። ግን የእግዚአብሔርን እርዳታ አንጠይቅም። ቤት ለመስራት ለፈለገው ሰው እግዚአብሔር ብሎኬትና ሸዋ ብቻ ሰጥቶ እግዚአብሔር ከወጣ ያ ሰው አይጨርስም። እርግጠኛ ነኝ። የምፈልገውን ብሎኬትና ሸዋ ቤቱን ምሰራበት ቦታ ሰጥቶ እኔ አልገባበት